እንጂ ለኔ እኮ ለዚህ እኮ ነው እንትን ነው እኔና እሷን ማውራት ያለብን እንጂ አንተ የሚመለከተ ነገር አንተ በእናትህ ምን ሆነህ አለቅም። ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቼ ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ያው ዛሬ እንዳያችሁት ከእንግዳ ጋር ነው ያለሁት። ዩቲዩብ ላይ አይቶኝ የባለፈው ያያችሁት ቪዲዮ ላይ የፖስተትኩትን ዩቲዩብ ላይ አይቶ ቀጥሩኝ እና ዛሬ ልጁን እናገኘው ምናምን ብሉኝ ከሱ ጋር ተገናኝቻለሁ ማለት ነው። ልጁን እንድናገኘው ያለውን ነገር ሁሉንም ለነሱ ንገራቸውና እንዴት እንትን እንዳልከኝ እንትን ነው ማለት ሰላም ይቅርታ፣ ሰላም እንዴት ናችሁ የሙና ቤተሰቦች? አለው ደህና ነኝ እግዚአብሔር ይመስገን። አዲ ይባላለሁ። ሙናን ያው በተለያየ ዩቲዩብ ቻናል አይቻታለሁ። በዛ ላይ ደግሞ ስራዋንም አይቼዋለሁ እና ስራ ቦታዋ መጥቼ ነበር። የሆነ ችግር ውስጥ ያለችው ምን እንደሆነ አላውቅም። ልጁ አምጫት ነው የሚላት ምን እንደሆነ ግራ ገባኝና እቺ ልጅ እኔም ያለውበት ነገር አለና እቺ ልጅ ጠጋ ብዬ ባግዛት ነገሮች ይፈታሉ፣ ስራዋን በነፃነት መስራት ትችላለች ብዬ አሰብኩና ዛሬ ለምን አጣሪውም እና ብቻሽን ስለሚያገኝሽ ነው ወይም ደግሞ ላንቺ ፍቅርም ሊኖረው ይችላል። ዝም ብሎ እንዴት አንድ ሰው በደንብ ሳይናገር አንድ መፍትሄውን ሳይናገር ዝም ብሎ አይጣለም አይደል? ስለዚህ ግራ የገባኝ እኮ እሱ ነው እኮ ማለት ነገሩን ግልጽ አድርጎ አንቺን ሊወድሽ ይችላል። ምክንያቱም አንዳንድ ሰው ግልጽ አይናገርም። ገባሽ? እንትን ነው የሚናገረው። አረ ጭራሽ አይሆንም እንዴ! አንቺ ጋር ፍቅር ሊኖርበት ይችላል። ዛሬ ለበቃ በኔ ይሁንብሽ ጥሪውና እናውራው ያልኩሽ ደግሞ ለዛ ነው። ስለዚህ አውሪውና ያለውን ነገር ተነጋግረን በሰላም ለመፍታት እንሞክራለን። በዛ ላይ ደግሞ ሴት ልጅ ሆነሽ ሊስትሮ እየሰራሽ የእውነት ይሄ በጣም ከባድ ነገር ነው። የራስ ቻናል አለ፣ ብዙ ነገር በቻናልሽም ብዙ ነገር መስራት ትችያለሽ የእውነት ለመናገር ማለት ነው። እሱን ደግሞ እንግዲህ እያየን ደግሞ እናወራበታለን። ልጁን ደውለሽለታል? ልጁን በተረጋጋ መንፈስ አብረን እናወራዋለን። ምክንያቱም አንድ ዝም ብሎ አግሬሲቭ ሆኖ በቃ የሚያወራው ራሱ አይቆም አይደል? በቃ መጥቶ አግሬሲቭ ሆኖ በቃ ስሜታዊ ሆኖ ነው የሚናገራት እና በጣም ከባድ ነው ማለት ይችላል። እንግዲህ የተለያየ ብዙ ሰው ታገኛለች፣ በጣም ብዙ ሰው ስራ ስለምትሰራ ማለት ነው። በዛ ላይ ደግሞ ተቸግራ ነው ሊስትሮ የምትሰራው፣ ደልቷት አይደለም። ምክንያቱም እዚህ ኢትዮጵያ ውስጥ ስትሆኑ ስራ ሳትንቁ ጎንበስ ቀና ደፋ ብላችሁ መስራት አለባችሁ። አንዳንዴ ጊዜያቶች ያነሳሉ ይጥላሉ አይደል? ምናልባት እንትን ይሄ ሰው ስለሌለኝ ይሄ ነገሩ ምናምን ነገር አጥንቶ ዩቲዩብን አይቶ ምናምን መሰለኝ እንደዛ መሰለኝ እንዴ። በዚህ ልክ እንጂ ሰው እንዲግም ይላል ማለት የፈለገውን ነገር መናገር ይችላል። ብዙ ጊዜ ጠይቄዋለሁ። እንግዲህ እኔ አላቅም ያለውን ነገር ስለሁለታችሁ የሆነት ለመናገር በደንብ አላቅም፣ ግን ሲያስቸግርሽ ሳላየው እንደገና ደግሞ እነ ቃልም ላይም አይችሽ ነበር እና እቺ ልጅ ባግዛት ብዬ ሰላሰብኩ ነው ዛሬ መጣሁት። ደግሞ ቆይ እና ቤተሰቦቼ አሁን እኔ እሱንም ለማግኘት ላግኝሽ ስለኝ ደስ ያለኝ ምናልባት እኔ ሴት ስለሆንኩኝ እኔ ብቻዬን ስለሆንኩኝ በቃ ምንም አታመጣም ብሎ ነው እያስቸገረኛለሁ። ስራውንም እየሰራ ያለው ነው በቃ መስራትም አልቻልኩም እና ምናልባት እሱ ሲኖር ሞር አሪፍ ነገር ሁሉንም ነገር የሚናገር ይሆናል ብዬ ነው ያሰብኩት እና አሁን እየመጣው ነው ብሎኛል። እንጠብቀውና ቆይ በጣም በነገራችን ላይ ልጁ በጣም ምንም ትግስት የለውም። ምንም ትግስት የለውም። በቃ ጸብ ነው ምናምን ነገር በስርዓት ማውራት አይችልም። ምንድነው እየመጣ ነው ምንም ትግስት የለውም። በቃ በጣም ኧረ ችግር የለውም። የሱ ጸባይ እኮ ነው። ሰላም ነው። ሰላም እንዴት ናችሁ? ደህና ነኝ። እንትን እንበልና ፊትህን እንትን አትበል፣ በስርዓት አዋራን። ሰው አለ አይደለም። ይቅርታ ወንድም። ቆይ እኔ እንትን ልበል። ቆይ እኔ ላውራ። አንተ እንትን ስለመጣ ይኸውልህ አይደለም መጀመሪያ ያለውን ነገር እንትን ስለማትል መስማማት የምንችል ከሆነ መስማማት የሚችል ከሆነ ሁሉንም ነገር እንትን ልበል አይደለ? ይሄ ልጅ መጀመሪያ ከነቃል መተው እነቃል አይተዋል አይደለም? ከነቃል ከዛን ጊዜ ጀምሮ ነው በቃ መቀመጫ ምንም በቃ መስራት አልቻልኩም እና እየመጣ ሁሌም ነው እንትን የሚለኝ የሚያስጨንቀኝ ምን አድርጊ እንደሚለኝ ምንም ማቀው ነገር የለም። ባለፈው ላስት ላይ የለቀቁት ቪዲዮ በስርዓት እናውራ ምን እንደምትፈልግ ንገረኝ እያልኩት እቀይን ጥሉ እቀይን ሰብሩ በቃ አለ አይደለ? ይሄ ሊመታኝ ገባህ አይደለ? ይሄ ማነቅ መግደል ነው እኮ የቀረው ልጁ እና አሁን ዛሬ ወንድሜ ይኸውልህ የጠራሁት ነገር እዚህ ጋር ወንድሜም አለ ዩቲዩብ ላይ እንትን ብሎኝ
አይቶኝ አሳዝኞ ነው የመጣው። ገባህ አይደለ? ይሄ ያለውን ነገር ይሄ መፍታት የሚቻል ከሆነ ይኸውልህ ለሁለታችንም ነገሩን መፍታት ይቻላል። ገባህ አይደለ? አንተ ምን እንደምትፈልግ ግልጽ የሆነ ነገር ምንም የለህም። በቃ ዝም ብሎ ድብድብ ጸብ ምናምን ነገር እንደዛ ነው አንተ የሚመችህ። እንደዛ ነው የተረዳው እኮ አይደለም። አሁን ቆይ ወንድሜ፣ አሁን ምን መሰለህ ዛሬ የተገናኘ ነው ጥሪ ያልኳት እኔ ነኝ እና ለምንድን ታውቃለህ? አንደኛ ምን እንደምፈልግ እኔ ቪዲዮንም እያየሁት ነበር። ምን እንደምፈልግ ግራ ነው የሚያጋባው። አምጫት ምናምን ነው ወይ ከሷ ፍቅር ካለብህ ወይ ደግሞ የሆነ ነገር ካለ ብንነግረን እና አብረን ችግሩን ብንፈታው ወይም ደግሞ እሷ የደበቀች ነገር ካለ ደግሞ ንገረን። ኧረ ምን እደብቀዋለሁ እኔ ምንም እንትን የለኝም። ኖርማል ሰራ ምንም ማለቅም እያልሽ ሴት ልጅ ነች፣ ተቸግራ ነው የምትሰራው። ስራ ቦታዋ ሄደን መረበሽ እንትን ማለት ምናምን አሁን አንቺ እስካሁን ምንም የማውቀው ነገር የለም ነው የምትይው አይደለም? ቆይ እና ምን መሰለኝ ይኸውልህ ወንድሜ፣ እቺ ልጅ ስራዋን እየመጣ መበጥበጥ መረበሽ ምናምን ሳይሆን ሴት ልጅ ነች፣ ተቸግራ ነው አይደል የምትሰራው። አሳዘነኝ ነው የመጣሁት። ስለዚህ ያለውን ነገር ግልጽ አድርገህ ንገረን እና ቆይ አንተ ማን ነህ? ምንድን ነህ አንተ? እንደዚህ ምንድን ነህ አንተ? ምን አገባ? የሚመለከት ታሪክ አለ? ኦኬ ትወዳለህ? ምን አገባ? አይደለም ምን አገባ? ሲጀመር አንተ የሚያገባ ታሪክ እኔ እና እሷ ማውራት ያለብን እናወራለን እንጂ ለኔ እኮ ለዚህ እኮ ነው እንትን ነው እኔ እና እሷ ማውራት ያለብን እንጂ አንተ የሚመለከት ነገር አለ? አይደለም የመጣሁት ብራዘር። አንቺ ምን ሆነሽ ነው? መጀመሪያ አንቺ ምን ሆነሽ ነው? አንተ ምንም የምታውቀው ነገር የለም ማለት አንተ ምንድን ነው የምትለው? እሱ እኮ ምን አረ እንዴ እናውራ እኮ እያለ ያለ ምንም አንቺ አውርተና ምንም እናውራው አንተ የምታውቀው ታሪክ የለም ማለት እኔ የምታውቀው ታሪክ አለ የለም? ምንም አንተ የምታስረዳኝ ነገር የለም፣ የምታውቀው ነገር የለም። በቃ ስለዚህ እሷ የምታውቀው ነገር እሷ ታውቀዋለች። ለምንድን ነው ግን በስርዓት እንደሰው የማታወራው? እኔ በስርዓት ስትኖር ማውራት አችልም? እያወራሁሽ በስርዓት እያወራሁሽ እኮ ነው። አንቺ በስርዓት አውርቻለሁ። አሁን አንተ ደግሞ ምንም የምታውቀው ነገር የለም። ምንም ማዞር አለማዞር አይደለም። ባዞርስ ምን የሚፈጠር ነገር አለ? ግን ይኸው አንቺ ነግረሻለሁ፣ ሁሉንም ነገር ታውቂያለሽ። አንተ ደግሞ አታውቅም ማለት ምንም የምታውቀው ታሪክ የለም። ልታስረዳኝም አትችልም። ከዚህ ገብቶሃል ደግሞ ማለት ነው። ለኔ ብሎ የመጣን ሰው ግን እንደዚህ ዲስሪስፔክት እንድታረጋው አሁን አንቺ በቃ እዚህ ጋር ምን መግባት አንቺ አሁን በቃ ነግሬሻለሁ። ጨርሽ አንተ ሁሉንም ነገር በጸብ አታርቀው፣ በስርዓት በማውራት ንግግር ባል ነገር አታውቅም። ድረስ እየመጣው ያስረዳሽ ነው። ይሄ ልጅ ማለት ነው እኔ አሳዝኘው ነው የመጣው። ልታሳዝኙ ትችያለሽ። እኔ አንቺን እኮ እያስረዳሁሽ ነው። ገብቶሻና እየተመላለስኩ ነግሬሻለሁ። ከዛ ውጭ አንቺን ሌላ የምነግርሽ ነገር አንተ ደግሞ ይኸውልህ ከዚህ ሁለተኛ አንተ በእናትህ ምን ሆነህ አለቅህም። ገብቶሃል? አለቅህም። አንቺ ደግሞ ይኸውልሽ አለቅህም። ጤና የለውም ልጁ። እንዴ ይቅርታ አድርጊልኝ፣ እግዚአብሔርን በጣም ይቅርታ። ሲጀመር ከዚህ እሺ እኔ መልሽ ምን እናድርገው? እሺ ልጁ ጤነኛ ነው ግን ይሄ እንትኑ ልክ ነው። አእምሮ ልክ ነው። ደግሞ እጁ እንዴት ነው እንትን የሚለው? በመድኃኒዓለም ሙና ይኸውልሽ፣ እኔ አሁን ምንም ነገር አለሽ። እኔ ሙና በቃ ይሄን ስራ ለተወሰነ ጊዜ አቁሚ። የእውነት ነው የምልሽ፣ ይሄን ስራ ለተወሰነ ጊዜ አቁሚው። ለምንድን ነው ማቆመው? ምንም እንትን የለኝም እኮ እኔ በዚህ ልጅ እንደዚህ መሆን አለብኝ? መስራት እየቻልኩኝ እንዳልሰራ መሆን አለብኝ? ቤተሰቦችሽ ምንድን ነው ኢትዮጵያ ቤተሰቦቼ? እኔ ኢትዮጵያ ተበላሽቶብኛል። እኔ ያለውን ነገር እየቀረስኩ እየፖስተትኩ ነው እንጂ ምንም የማገኘው ነገር የለም። ገባህ አይደለ? እኔ አግዝሻለሁ። በቃ ዩቲዩብ ላይ ምንድን ነው የምታግዘኝ? እኔ ማንም ሰው አልፈልግም። በቃ ኧረ ሙና ተረጋጊ። ልጅ እኮ ልክ አይደለም እኮ ታውቂያለሽ። ልክ አይደለም። ምንም እኮ የሚፈልገውን ነገር እኮ አይናገርም። ተረዳሽ እንዴ? አንቺን ይወድሻል እንዳልል አንቺንም ዘመን አጭቀን የሚያወራው እሺ። እኔም እሺ ምን እኮ እሺ። እና ታዲያ እሺ በምንድን ነው እሺ የምተዳደረው? በምን እተዳደራለሁ? ይሄ ልጅ እኮ ዛሬም እንደዚህ ሻልሎ ሄደን ቀጣይም እኮ ከዚህ በኋላ ምንም አያረገኝም ብዬ ስራ ብቀጥልም እኮ መምጣቱ አይቀርም። ሰው ምንድነው ማድረግ ያለብኝ? እሱ እኮ ነው ግራ ይገባኝ። እኔ ዛሬ አንተ እንገናኝ ስትለኝ እሰይ ሰው አገኘው ቢያንስ እንኳን እሱን አይቶ ሰላም ይፈጠራል፣ በቃ የሚፈልገውን ነገር ይናገራል ብዬ ነው እኔ አንደኛ ዩቲዩብ ላይ ሳይ፣ ሁለተኛ ደግሞ ቃልም ደግሞ ደውላ በእናትህ እኔ አቅም የለኝም በቃ ልጅቷን እየሄደ እያስቸገራት ነው ምንድነው ነገሩ ምናምን ስትለኝ እሺ በቃ ችግር የለውም ብዬ መጣሁ። ተረዳሽኝ? እኔ አንዳንዴ በጣም ከባድ ነው የእውነት ማለት እኔ ምን እንደፈለገ እኔ አላውቅም። እንግዲህ አይታችሁታል። ዝም ብሎ መጥቶ ወከባ ፈጥሮ ነው የሚሄደው። ሁሌ እኮ ነው እንደዚህ ነው የመጣል ምናምን ብሎ ይሄዳል። እኔ እውነት እኔ ምን ማድረግ እንዳለብኝ በቃ እኔ አላውቅም። እግዚአብሔር ይኸውልሽ በቃ ተረጋጊና ጉዳዩን በስነ ስርዓት እንትን እንላለን። እኔ ከጎንሽ ነኝ የእውነት ነው የምልሽ።
ከዚህ ጋር መገናኘት ራሱ አስፈልግም። እሺ ተረጋጊ። እንድታለቅሽ እንዲከፋሽ አልፈልግም። የምሬ ነው። በቃ ችግር የለውም እንዴ በቃ ዩቲዩብ ተበላሽቷል አይደለ? ዩቲዩብን የሚያስተካክል ሰው እንፈልጋለን። እኔ ምንም እንትን የለኝም። ምንም ዩቲዩብ ብዬ ምንም እንትን ማድረገው ነገር የለም። በቃ ከዚህ በኋላ ሙና ኧረ ተረጋጊ ዘናት እንዴ ምንድን ነው ቆየት የምታውቂው ሲጀመር ያለች ምንም የተረጋጋ እኮ አይደለም እኮ ይቅርታም ጭላወራች የሙና ቤተሰቦች በጣም ይቅርታ ማለት እኔ አረጋጋለሁ ጉዳዩን እፈታለሁ ብዬ ነበር የመጣሁት ግን ልጁ ሳየው አይደለም ጉዳዩ የሚፈታለት ችግሩ የሚፈታለት ሰው የሚፈልገውን ነገር ሊናገር ይቅርና እኔንም ችግር ውስጥ ሊከት እኔ ዝም ባለለው በቃ የሆነ ጸብ ፈጥራለሁ ብለ እኔ እዚህ ምን እንደሚያደርገኝ አላውቅም። ተዘጋጅቶ ነው ሊመጣ የሚችለው ሰለትልም ሊይዝ ይችላል። እኔ ምን አውቃለሁ። ስለዚህ እኔ ቀልድ የህፃን ቀልድ የሆነ ነገር እንዲህ አይመቸኝም። ጸብ ውስጥ መግባት አልፈልግም። ነገር ግን እኔ እህቴ ነች ከጎኗ ነኝ። ከዚህ በኋላ አንቺን ችግር እንዲገጥምሽ አልፈልግም። ዩቲዩብም ስለተበላሸ ነው ማለት የዞርች እንትን ቦታ እየቀያየረች ልስትሆን የምትሰራው እና ደህና ቦታ እንኳን አትቀመጥም። የእውነት ስነግራችሁ ማለት ነው። ደህና ቦታ ሰው እንኳን የበዛበት ቦታ አይደለም የምትቀመጠው። የሚያሳዝነው ነገር በጣም ነው ልቤን የሰበረች የምር ማለት በእሷ ችግር ውስጥ ሁላችንም አለን እኮ ሁላችንም እኮ ችግር ይገጥመናል። ነገር ግን ደግሞ ለየት የሚያደርገው የእሷ ሴት ነች። ስለዚህ ሙናዬ ምንም እንዲከፋሽ አልፈልግም። ሁሉን ነገር ለማስተካከል እንሞክራለን ከተቻለ። ደግሞ ማተብሽ ተበጥሷል ምናምን ስልክሽን ያዥ። ቆይ